አሹክ अपनी मां की चिता को የእናቱን ሬሳ አላቃጥልም ካለ የእናቱ ነፍስ በፍጹም ሰላም አያገኝም። आप सुन रहे हैं ना? እየሰማ ነው አይደል? सब कैसी बातें ሁሉ ምን አይነት ወሬ እንደሚያወሩ ስለናቴ ሞት पता नहीं क्या हो गया አላውቅም። ሁሉም እንደነካቸው ንጉስ አቻሪያ ሁሉም ናቸው። እኔ እየተጠራጠርኩ የነሱን ነገር ሰምተ ዝም አልክ። እናቴ ለዘመናት አመለከች አገለገለች ትል ነበር። በጣም ትራራለህ፣ ትልልቅ መከራን ታስወግዳለህ ትል ነበር። ቢሆንም አንተ እኔን ስቃይ እያወቅህ እንዴት እንዳላወቀው ለምን አልነግራቸውም? እናቴ የት እንዳለች እስካሁን ለምን እንዳልተመለሰች? እንዴት ላገኛት? የለ ፈልጋት የሆነ ነገር ንገረኝ፣ ምልክት አሳየኝ። ሁሉም ፈልጋሉ የሚሉትን እንዳለ እንዳምን። ለምን ማስረጃም የለም። እኔ አውቃለሁ የኔ እናት እኔን ብቻዬን ጥላኝ የትም አትሄድም፣ በፍጹም አትሄድም። እንደዚህ እኔ ላይ በፍጹም አታረግም። ግን ሰዎች አይገባቸውም። የእናትና የልጅ ዝምድና ሊገባቸው አይችልም። እናቴ በሕይወት ካለ አለች ካልኩ አለች፣ ልቤ ካለ እናቴ አለች ማለት ነው። ያውን አይደል? መቶ ካሉ አምላክ አይደለም ድንጋይ ነህ። እውነት ይሆናል እንዴ? አይሆንም። ይሄ ነው ልዩነቱ። እንደዛው እኔ አምናለሁ እናቴ በሕይወት እንዳለች። በሕይወት አለች። እነሱ ባመለታቸው እምነት የሚሰበር ከመሰላቸው አይቻልም። ማውን አምላኬ ሆይ ፍጹም ብቸኛ ሆኛለሁ። ማንም ከኔ ጋር ለመተባበር ዝግጁ አይደለም። ማንም እናቴ ትላለች አንተ ነው ሁሉም አባት። ምንም መፍትሄ ስናጣ አንተ ምልክት ታሳየናል። ስለዚህ ነው እዚህ የመጣሁት። እኔ ከእናቴ ጋር እንድታገናኘኝ ነው የምለምንህ። በዚህ ፋንታ አንተ ከኔ የምትፈልገውን ሁሉ መጠየቅ ትችላለህ። ይሄ የኔ አሾቅ ቃል ያሾቅ ከእናቴ ጋር አገናኘኝ አምላክ፣ አገናኘኝ ከኔ አሾቅ። እሷ የኔ እናት አይደለችም፣ በሕይወት አለች እናቴ። አሾቅ ለእናትህ ካንተ በስተቀር ከቤተሰቧ ማንም የለም። የእናትህን ሬሳ ማቃጠል አለብን። ደግሞ ድጋሚ ማውራት ጀመሩ። ሬሳ አቃጥል ብለው እንዴት ያስባሉ? እሱ እኔን አያምኑም አይደል? እርሶ እንደዛ ከሆነ እሺ፣ ዛሬ አማልክትን እንዳለ ምስካሪ ብዬ እምላለሁ። እናቴ እኔ ፊት ለፊት እስክትመጣ ድረስ ለእስከዛው እሷን ለመጠበቅ ለእሷ ደህንነትም ሲባል እኔ በአንድ እግሬ በመቆም እኔ እጸልያለሁ ሳላቋርጥ።
सुगंधिम पुष्टिवर्धनम አይቻልም ለዚህ እኔ በፍጹም አልስማማ አሹቅ የእናቱን ሬሳ ማቃጠል ካልፈለገ ይሄ የመጨረሻው ሊሆን አይችልም ቄስ ምንም አይነት ሐሳብ ሊሰጡ አይገባም ህግና ደንብ እኮ አለ እኔ ሊገባኝ አልቻለም አሾቅን እንደማሳመን ቄስ እንዲህ ያለ የሚያስጠላ ሐሳብ ያማክሩናል ቄስ እርሶ ማለት የፈለጉትን እስቲ ይንገሩ ንጉስ संपूर्ण राज सन्मान ከንጉስ ሰልማን ጋር የእመቤቷንም ፈቃድና ትዕዛዝ ለማከናወን ቃል ገብተዋል እስቲ አስቡት ማለት ማሹ እመቤት ሱረድራንኪን ስጋዋን ካላቃጠለ የእመቤት ሱረድራንኪ የቀብር ስነ ስርዓትም አይሆንም ንጉስ አሹቅ ቃል ገብቶ ተቀምጧል የማዕካል ቤተ መቅደስ እናቱ በሕይወቷ እስካልተመለሰች ለስከዛው በአንድ እግሩ ቆሞ ያለ ማቋረጥ ጸሎት ይጸልያል ንጉስ አስቡት አንዲት ሴት እርሱን ለማገልገል ወሰነ ሕይወቷን አደጋ ላይ ጥላ ያገለገለች እና ሕይወቷን ሰጥታ ውለታ ከከፈለች ያቺ ሴት ላንተ ምንም ቦታ የላትም አንዲት ሴት አንተን ለማገልገል ከልጇ ትርቃለች ያቺ ሴት ለዛች ሴት ልጅ ምንም ርራ የለም እንዴ አንተ ንጉስ አንተ የሕዝብ እኮ አባት ነህ ንጉስ አንድ ልጅ እዚህ ዓለም ላይ ማንም የሌለው ያንን ልጅ መንከባከብ እሱን መጠበቅ አንተ ምንም ኃላፊነት የለብህም ማለት ነው ንጉስ ይቅርታ አድርጉልኝ እኔ አንቺን መጠበቅ አልቻልኩም ቢሆንም እኔ ለአንቺ ቃል ገባለሁ ያንቺን ልጅ መጠበቅ ኃላፊነት በእኔ ነው